ዮናስ ወይ ማሬ አመመሽ እንዴ? አላመመኝም፣ ግን በቃ እኔን ተውኝና ከዚህ በኋላ ሌላ ቆንጆ ሚስት አግብተን ነው። ምን ማለት ነው? እኔ ምንድን አይመስለኝም። ቤተሰቦች እንኳን ኩላሊት ሊሰጡኝ አንተው ሊጠይቁኝ ተጸይፈውኛል። ምን ማለት ነው? ማንም የለኝም ማለት? እኔ ላንቺ ስላደል እንደ ሁሉ ነገር እንትቼ ካንቺ ጋር ይሆንኩት። አባቴ አንተ እኮ ከማንም በላይ ነህ። ግን አትበይም። በቃ የኔ ኩላሊት የሚሆን ከሆነ የኔን ኩላሊት ትወስጃለሽ። እንደዚህ አታስቢ። አባቴ አፈቅርሃለሁ። እሺ እኔም አፈቅርሻለሁ። እኔ የኩላሊት ጭዌ ምንም አይዋጥልኝም። ማሬት ልትሄጂ ነው? የሆነች ቀጠሮ አለችብኝ፣ አልቆይም፣ ደርሼ እመጣለሁ። እሺ መቅረታት? እሺ ዛሬ ትንሽ ስላመመኝ ሐኪም ቤት ቼክ አፕ አለብኝ። እዛ ይዘሽኝ ትሄጃለሽ። ዮናስ ደግሞ ምንድነው የምታካብደው? ዛሬ መቅረት አልችልም፣ ብቻ እንደርሰናል። ምንድና ነው? ምን አልኩኝ? ኩላሊትህን ወሰደች፣ ልብህን ወሰደች። ገና የቀረህ ከኦርጋን ካለ ትወስድልሃለች።